ገና መምጣቴ ነው። በእንግሊዘኛ ማለት ብትፈልጉ ምን ትላላችሁ? መምጣት ምንድነው? መጀመሪያ ና ስትሉ ካም አንድ ያዙልኝ። ከዛን ገና የሚለውን ሐሳብ መግለጽ ስትፈልጉ ምን ትጠቀማላችሁ መሰላችሁ? ጀስት። እስኪ ድጋሚ ጀስት። ስለዚህ አይ ጀስት ካም የነበረችው ወደ ኬም ቀይሯት። አይ ጀስት ኬም ገና መምጣቴ ነው እያላችሁ። ገና መውጣቴ ነው ስትሉስ አይ ጀስት መውጣት ምንድነው? ከአንድ ቦታ መውጣት ሊቭ አይደለም? ስለዚህ ሐላፊ አድርጉት ወይም ደግሞ ሐላፊ መልክ የሊቭ አይ ጀስት ሌፍት ገና መውጣቴ ነው እያላችሁ ነው ማለት ነው። ገና ቤት መድረሴ ነው ሲሆንስ ገና ቤት መድረሴ ነው አይ ጀስት ጋት ሆም። አይ ጀስት ጋት ሆም ገና ቤት መድረሴ ነው። ገና እሷ ጋር መደወሌ ነው አይ ጀስት መደወል ምንድነው? ሐላፊ አድርጉት ወይም ሐላፊ መልክ I just called ማንን? her. I just called her. ገና መመለሴ ነው I just came back. I just came back. ገና መመለሴ ነው I just came back. ገና ከስራ መመለሴ ነው። በኮሜንት ጠብቃለሁ። ሰላማችሁ ይብዛልኝ።